ማን ነኝ? ኪሱን ገልብጦ ሰውን የሚጋብዝ ሰው ቤቱን የሚበድል ሰው ሴት ግን ጠንካራ ሴት ናት በእኛ አእምሮ እስካሁን ድረስ ተስፋ አላችሁ ብለን አላሰብንም ነበር ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ዳግም ጋብቻ ልበለው እንደገና አዲስ ልበለው ትዳራችሁ ያማረ የደመቀ ይሆንላችሁ 6 ኪሎ ነው ናለኝ እድቁ በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው ገነትና ያዋት ፍርድ ቤት ውስጥ ከዛ ግሬ ተንቀጠቀጠ በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው ሁለቱንም ስለምናቃቸው የሁለት የሶስት የአራት ወር ኢኮኖሚያችን ይዛብነፍ ነበር ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድም ያልነበረ ባሰናችንን በደስታችንም ከኛ ጋር ነበርሽ አልተከሱ ሊቀሷ ነበርሽ አይወደሻለሁ እኔ እዚህ ለመድረሴ ከእግዚአብሔር ሙልቀን የባለቤት ወገኖች በዛሬው ቀን ማለት ነው ማለት ለማ እንደምመሰክርም ምናምን ግራ ገባኝና እግዚአብሔር ይኑርልህ ወንድሜ ለውድ ደንበኞቻችን አዲስ ዜና አለን የተለያየ አቅም ያላቸው ስቲም ጄኔሬተሮችና የሳውና ማሽኖችን በብዛት አስመጥተናል የስፓ አገልግሎት ለሚሰጡ ሆቴሎች ጂምናዚየሞችና የመኖሪያ ቤቶች የሚሆኑ እጅግ አስተማማኝና ራሱን ከኤሌክትሪክ መዋዠቅ መከላከል የሚያስችለው ቴክኖሎጂ የተገጠመለት ከተሟላ የመለዋወጫ አቅርቦትና የጥገና አገልግሎት ጋር ይዘንላችሁ መጥተናል ባሉበት ሁሉ በነፃ ትራንስፖርት እናደርሳለን ለበለጠ መረጃ 0911 820607 0900 1583 ላይ ሄሎ ብቻ ይበሉን እናመሰግናለን አይኑ አጀው ወገብ ጋር በተገናኘ እንዴት ነው ስለገፍልሽ የሆነ ሰው ላይ ተደገፍኩ ነው መሰለኝ ካስማ የኔ ሶፋ እኮ ኬክ የሆነ ሶፋ ነው አትላስ መብራቱን እንዳለፍን ከውራይል ስንመጣ ሴንቸሪ ኤክስኪዩቲቭ የሚባል አዲስ ህንጻ ነው እዛ ሁለተኛ ፎቅ ላይ ነው የሚገኘው በጣም የሚገርም ቅናሽ ነው ብትመጡ አሪፍ ነው 0913 230014 የስልክ ቁጥሩ ነው ነገን ሲያስቡ ምን ይታዩታል ልጅ ቤት ቤተሰብ